በምን አምናለሁ መሰለ አንተ ጓደኛህ ሊሆን የሚገባው እውነተኛ ወዳጅ ሊሆን የሚገባው ክርስቶስ ነው፣ ሰው አይደለም። ጓደኛ ይኖራችሁ አይደለም፣ ግን በጣም ብዙ ሰው በጓደኛው ብዙ ነገር ሆኗል። አምኖ ተከድቷል፣ ከእግዚአብሔር ርቋል። እስካሁን ባቻና በጓደኞቻችን ምክንያት መውጣት ከምንፈልገው ህይወት ሳንወጣ ተዘፍቀን ያለን ሰዎች አለን። ራሳችን መቀየር እንፈልጋለን፣ ልክ እንዳሉን ይሰማናል። እነሱ አካባቢ ሆነን የሚያደርጉት ነገር የሚወስዱን ቦታ ልክ እንዳልሆነ እኮ ይሰማናል። የሚወራው ወሬ፣ የሚጫወቱት ጨዋታ፣ የሚያሾፉበት ነገር እየረበሸን እነሱ ጋር ላለመቀየም ብለን ቁጭ ያለን ሰዎች አለን። ያ ጓደኝነት አይደለም። ከማያጸድቅህ ከማይደግፍ ወደ እግዚአብሔር ከሚያርቅህ ከእግዚአብሔር የሚያርቅህ ጓደኝነት እንድትርቅ ራሱ እግዚአብሔር ይፈልጋል። ስለዚህ እውነተኛ ወዳጅ ክርስቶስ። አንተ ስለ ራስህ ነው የምታውቀው። እኔ ስለ ራሴ ነው የማውቀው። የሸነገልከኝ ይሁን ከልብ እየወደድከኝ ይሁን የምራስበልኝ ይሁን ከኋላ ሴራ ይሁን የማውቀው ነገር የለም። አምኜ የምደገፈው ብቸኛ ወዳጅ ግን ክርስቶስ ነው። ግን እኔ ለአንተ ጓደኛ ለሆነ ግዴታ ነው። ገብቷል? ራሴን ክጅ ያሳልፍ ለሰው ልጅ እንድሰጥ ተነግሮኛል። በጣም ይገርማል። እኔ አንደኛ ዮሐንስ ላይ ክርስቶስ ነፍሱን አሳልፎ እንደሰጣችሁ እናንተም እርስ በርሳችሁ እንድትታረቁ ይገባችኋል። አንተም ለጓደኛ ክርስቶስ ለአንተ እንዳደረገው እንድትሆንለት ይጠበቅብሃል። ጓደኛ ማለት በነገራችን ላይ እንትን ብቻ አይደለም። ይሄ የምትቀርበው የምትግባባው ሰው ብቻ አይደለም። የሰው ልጅ ሁሉ ባልንጀራ አንተ እኮ የአንድ አባትና የአንድ እናት ልጆች ነው ሁላችን። እግዚአብሔር የወደደውን የመውደድ ግዴታ አለብህ። ከነዚህ ከታናሾቹ አንዱን ብታሰናክሉ የተባለው እኮ እሱ ራሱን እግዚአብሔር ራሱን በሰው በጓደኛ ቦታ አድርጎ ስለሚቆጥር ነው። ይህንን ማወቅ ያስፈልጋል። አንተ ከሰው ጋር ያለህ ሪሌሽን ማለት እግዚአብሔር ከአንተ ጋር ያለህ ሪሌሽን ማለት ነው። ዳይሬክትሊ ነው የሚገናኝ። ይህን በደንብ ለማስረዳት በነዳያን በኩል ያለው ክርስቶስ ነው፣ በጓደኛህም በኩል ያለው ክርስቶስ ነው። አንተ ከጓደኛህን ትሪት የምታደርግበት መንገድ አለ አይደል? እግዚአብሔር ሆይ አንተ እኔ እንደዚህ ትሪት አድርገኝ እያልከው እንደሆነ ታውቃለህ። ጓደኛህን አልሰማም ስትል፣ በሀዘኑ ጊዜ አልገኝ ስትል እግዚአብሔርንም እንደዚህ አድርግብኝ እያልከው ነው ያለው። አንተ ከጓደኛህ ጋር፣ አንተ ከባልንጀራ ጋር፣ አጠገብህ ካሉ ከእህት ወንድሞች ጋር፣ ክርስቲያን የሆኑ ሰዎች ጋር ሁሉ ያለህ ሪሌሽን ነው እግዚአብሔር ካንተ ጋር የሚኖር። ቅዱስ ዮሐንስ አፈወርቅ ሲለምንህ አልሰማ ብለህ ካለፍከው እግዚአብሔርም ጌታ ሆይ እንደዚህ ሲጸልይ አልሰማ ብለህ ለፈኝ እያልከው ነው። ይሄ ከነዳያን ጋር ብቻ አይደለም የሚገናኝ። በጣም ብዙ ጊዜ ኖቲስ አንደራረግም። አሁን ዛሬ ወጣቶች ራሳቸውን አጠፉ ምናምን የሚባለው የነዛ ሰዎች ጓደኞች ምን ሲሰሩ ነበር ብለህ ስጠይቅ ሲስቁ ነበርኩ ሲጫወቱ ነበር ይሉሃል። በነገታ እንዲያደርጋሉ ብለን አልገመትንም። ስልኩን ዘግቶ ሲጠፋ ምንም አይሆንም ብለን ነበር። በጣም ብዙ ሪግሬት የሚያደርጉ ጓደኞች አሉ። ዛሬ ጓደኞቻችን በዚህ ያጡ፣ ከሃይማኖት ጥለው የወጡ አይደል? መናፍቅ የሆኑ አሕዛብ የሆኑ ጓደኞቻችን እኛ ባለመንቃታችን